ሰላም ጤና ይስጥልኝ። እንኳን ወደ ቡነሽ ማዕድ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት የመሰለ መኮረኒ አሰራር ይዤላችሁ መጣሁ። መኮረኒ በስጋ ነው፣ ለእራት ይሆናል። በጣም አሪፍ ነው፣ ትወዱታላችሁ። መኮረኒ ይሄ ይመስላል። በጣም ትልቅ የሚያስገርም መኮረኒ ነው። ወረቀቱን በደንብ ይዩ መግዛት የምትፈልጉት እና በዚህ መልኩ መኮረኒ እንድታዩት ነው። እንደው በሳህን ማወጣው በጣም ትልቅ ነው። አያችሁት? ለየራስ ራሱ ስጋ ተጨምሮበት የሚሰራ ነው። በጣም ሰፊና ተለቅ ያለ ነው። ይሄ ይመስላል መኮረኒው እና ለሱ ውሃ መቀቀያ ውሃ ጥደናል። ጨው ጨምሬያለሁኝ። ዘይት ተጨምራለሁ። ትንሽ አንድ ማንኪያ በሾርባ ማንኪያ አንድ የሚሆን ጨው ጨመርኩኝ። በሾርባ ማንኪያ አንድ ዘይት ጨመርኩኝ። ውሃው ከፈላልን በኋላ መኮረኒያችን እንጨምራለን። መኮረኒያችን በዚህ መልኩ ውሃው ሲፈላልን እንጨምራለን። እንፋሎት ስለሆነ አያሳይም እና ትንሽ ከደን አድርገን እንከፍተንና እናማስለዋለን። እንዳይያያዝብን ማማሰል አለብን። ያው ዘይት የምንጨምረው ለዚህ ነው፣ አያያዝም እና እንደዚህ እየጠበቅን እያማሰልን እናበስለዋለን። በደንብ መብሰል አለበት። ችግር የለም ይብሰል እና መብሰሉን አለመብሰሉ እንደዚህ በሾካ ቼክ አድርጌዋለሁ። በጣም በስለዋል፣ ቆንጆ ሆኖልኛል። በምፈልገው ሁኔታ ሆነዋል እና ከበሰለ በኋላ አጠነፈፍኩት። ውሃው እንደፋዋለን፣ አጠነፍፈዋለን። በዚህ መልኩ ውሃ ባልደፋበትም ችግር የለም እና እዚህ ጋር ደግሞ ቁሌት ስለሚያስፈልገን ቁሌት እሰራለሁ። ሱጎ ሽንኩርት በመፍጫ ፈጭቼ ያለሁኝ ደቀቅ አድርጌ በመፍጫ ላይ ፈጨሁት። በዚህ መልኩ ፈጭቼ ጨረስኩኝ። የሚበቃኝን ያክል ሽንኩርት፣ እናንተም ያው እንደ አሰራራችሁ ነው። ብዙ ከሰራችሁ ትንሽ በዛ አድርጉት። ትንሽ ከሆነ ደግሞ ሽንኩርታችሁ መቀነስ ትችላላችሁ። እና እዚህ ጋር ከፈጨሁ በኋላ መጥበሻ ጣትኩኝ። ከጋለልኝ በኋላ ዘይት ጨመርኩ። ዘይቱ ልክ ሲግልልኝ ሽንኩርት የጨመርኩኝ። በዚህ መልኩ በደንብ አድርጌ እጠብሰዋለሁኝ። ቡኒ እስከሚሆን እጠብሰዋለሁ። ልክ እንደዚህ በዚህ መልኩ ሲጠበስልኝ ነጭ ሽንኩርትና ዝንጅብል የተፈጨ አለ ጨምራለሁኝ። መልሰን ሽንኩርቱና ነጭ ሽንኩርቱ ከዝንጅብል ጋር አብረን በደንብ አድርገን እናቁላላዋለን። መልሰን እንጠብሰዋለን። እንዳያድብን ያማሰልን ጋዛችን ቀነስ አድርገን በደንብ አድርገን እንጠብሰዋለን በዚህ መልኩ። አሁን ደግሞ ቶማቶ ሶስ ወይም ድልህ አለኝ ጨምራለሁ። አንድ በሾርባ ማንኪያ 2 ማንኪያ የሚሆን ጨምሬያለሁኝ። እሱንም እንደዚሁ እስከሚበስል እስከሚጠበስ አብረን እናቁላላዋለን። ሁሉንም የጨማመር ያው ለየራስ ራሱ መብሰል አለበት። ቀደም ተከተል የጨመርን እንደዚህ ሽንኩርት በደቃቁ ከትፌ በመፍጫ ደግሞ ፈጨዋለሁኝ። ስጎ ስለምሰራ ነው የምፈጫቸው። በዚህ መልኩ ቲማቲማችን ፈጭተን ጨርሰናል። በስጓችን ውስጥ እንጨምረዋለን። አሁንም አብረን ለተወሰነ ሰዓት እናበስለዋለን። ከሽንኩርታችን ጋር እናቁላለዋለን። አሁን ጋዙም ትንሽ ጨመር ብናደርገው ችግር የለም። ለምን ቲማቲሙ እስከሚበስልልን ችግር የለውም። እየጠበቀን ያማሰል ቲማቲማችን ጨምረን በዚህ መልኩ እናቁላለዋለን። አሁን ደግሞ የምንጨምረው ቅመማችን ነው። ቅመም ደግሞ ቆንጆ በርበሬ፣ ነጩ ቆንጆ በርበሬ ነው። ፋብሪካ የማያቃጥለው በርበሬ፣ የወጥ ቅመም ትንሽ፣ ባህራትና ኦርጋኖን ጨምራለሁና ጦስኝ ጨመርኩኝ። አብሬ ደግሞ በደንብ አድርጌ እንደዚህ ጠብሰዋለሁ። አሁን ደግሞ ትንሽ ሞቅ ያለ ውሃ ጨምሬያለሁ። ለምን ቅመሙና ሽንኩርቱ እንዲዋሃድልን ውሃ ጨምረን በዚህ መልኩ ስጓችን በደንብ አድርገን እናንተከትከዋለን። የተወሰነ ሰዓት ከደን አድርገን እናበስለዋለን። ትንሽ ከበሰለ በኋላ ይበቃዋል። ጣጣው ጨርሰዋል። በዚህ መልኩ አውጥተነዋል። አሁን ደግሞ ስጋ የተፈጨ ስጋ አለ፣ እሱን እንጠብሳለን። መጥበሻችን አግለን ዘይት ትንሽ ጨምረን ወይም ቅቤ ጨምረን በዚህ መልኩ
ስጋው ጥብስ እናደርገዋለን ለብቻው ማለት ነው። ከሽንኩርት ከቁሌቱ ጋር ማቆላላት ትችላላችሁ፣ ግን እንደዚህ ሲሆን ነው ጥሩ። እዚህ ጋር ቆንጆ በርበሬ፣ ጨው፣ በርበሬ የማያቃጥለውና ትንሽ የህገወጥ ቅመም፣ ያው 7ቱ ቅመሞች የተቀላቀሉ ሚክስ አሉ አይደል? የአረቦቹ ወጥ የሚሰራበት እና እሱ ጨምሬያለሁ። ባህራት የሚባለው በደንብ አድርገን በዚህ መልኩ እንጠብሰዋለን። እዚህ ጋር ደግሞ አዝመሪ ነው። ያው ለስጋ ቆንጆ ነው ለሽታው። የተፈጫለኝ ደረቅ ሮዝመሪ ነው ጨመርኩኝ። እሱንም በቅቶት አውጥቼዋለሁ። በዚህ መልኩ ስጋውን በስሎ አውጥቼዋለሁ። አሁን ደግሞ ስጋውን ባይስ ላይ ወይም ኦቨን ውስጥ የምናስገባበት ሳህን ላይ ከታች እናደርገዋለን፣ እናለጥፍለታለን። ስጎ በጣም ሽታው በጣም ደስ ይላል። በጣም እንጃ አሪፍ ስጎ ነው የሆነው። ከታች እንደዚህ እናለጥፍለታለን። አሁን ደግሞ ስጋው መኮረኒያችን አምጥተን ለእያንዳንዱ በመኮረኒ እንጨምራለን። ስጋው ይሄ ይመስላል። ጠብሻ አወጣሁት እንዳያችሁት። አሁን ደግሞ አንዳንድ ማንኪያ ወይ ትንሽ በቃ ሙሉ ማድረግ አለብን፣ እንሞላዋለን። በዚህ መልኩ በጣም ሰፊ ነው አያችሁት። እና ለየብቻ እንደዚህ የሞላን እንደረድራለን። በጣም የሚጣፍጥና ሽታው ደስ የሚል ምግብ ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ስራውም ቀለል ያለ ነው። በዚህ መልኩ ሁሉንም እያንዳንዱ ያስገባን ገልብጬ ያየሁት ነው እና በጣም ይመቻል በግልባጩ ራሱ። በዚህ መልኩ ሁሉንም ደረደርኩኝ። እንዳይቆይባችሁ ብዬ ግማሹ ከስራ በኋላ ቋጥጬ ደግሞ መልሼ ጀመርኩኝ። ትዕግስታችሁ እንዳያልቅ ብዬ እዚህ ጋር እንደተቀደው መልሼ ተውኩት። የተቀደደው አይመችም እና እንደማ በዛሁት እና አብዝቼ ነው የቀቀልኩት። ትንሽ ሲቀቀል በጣም ይበዛል። በሁለት ሳህን ነው የምሰራው። በሁለት ሳህንም ሰርቼ በስቶብኛል እና በጣም የሚገርም አሰራር ነው። ሰርታችሁ ሞክሩት። ስለወደድኩት ነው የቀረጽኩት። አንዳንዴ ምን እንስራ ብለን ግራ ይገባናል። አረቦቹ ለራት በጣም ቆንጆ ነው። ለእንግዳ ራሱ እንግዳ ቢመጣ ሰው ጋር ለመውሰድ ይመቻል። አሪፍ ነው፣ ቆንጆ ነው። ወድጄዋለሁና ይበሰሩት። ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር አድርጉ፣ ኮሜንት ጻፉልኝ። አዲሶች ደግሞ ሰብስክራይብ አድርጉኝ። በዚህ መልኩ ደርድሬ ጨረስኩኝ። አሁን ደግሞ የሚያስፈልገን እላዩ ላይ የምናፈስበት ጅብን ያስፈልገናል፣ ወይም ክሬም ያስፈልገናል። እሱን እንሰራለን። እዚህ ጋር ግሽጣ ክሬም አለኝ። እዚህ ጋር ቀርሻ ጅብን የሚባለው ጠርሙሱ አለኝ። ግሽጣ 2 ነው የተጠቀምኩት። በማንኪያ ወይም እንደዚህ በመፍጫ አቀላቅሉት። በመፍጫ አቀላቅለዋለሁ እኔ። ይቀላል፣ ሰው ይቀላል። እንደዚህ ቀጠን አድርጎ ነው የሚሰጠን። ማሽኑ ከሌለ ያው በእጅ ይቻላል። በሹካ ነገር ውሃን ነገር ማምጫ ማምታት። በዚህ መልኩ 3 ጅብን ነው የተጠቀምኩት። 3 ማንኪያ 2 ግሽጣ ነው የጨመርኩት። ያልኩ የተጠቀምኩት ለምን እኔ በ2 ሳህን ስለምሰራ ነው። እናንተ ግሽጣው ትንሽ ከሆነ ግሽጣው አንድ መስራት ትችላላችሁ። መሰረት መኮረኒ 1 ሳህን ትንሽ ከሆነ 1 ግሽጣ ይበቃችኋል። እና 2፣ 3፣ 4 ማንኪያ ጅብን ይበቃችኋል። በዚህ መልኩ ላይ ፈሰስ እናደርገዋለን። በጣም ሳይበዛ እንደዚህ ይሻላል። እየታየ ይሻላል በጣም እላዩ ላይ ነጭ ብቻ ከሚሆን እንደዚህ ይሻላል። እዚህ ጋር ደግሞ ቺዝ ሞዘሬላ አለ። ቺዝ ሞዘሬላው ለእያንዳንዱ መኮረኒው ከላዩ ላይ ቁጭ እናደርግለታለን። ሁሉንም ቦታ መጎዝጎዝ ሳይሆን ለእያንዳንዱ ቁጭ እናደርገዋለን። በጣም ቆንጆና አሪፍ የሆነ ምግብ ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ሁሌም ስለምታበረታቱኝ አመሰግናለሁ። ኮሜንት ምጽፉልኝ፣ በርቺ የምትሉኝ በጣም አመሰግናለሁ። እናንተም በርቱልኝ፣ ድጋፋችሁ አይለየኝ። አሁን
ሞዘሬላ ከጨረስን በኋላ ኦቨናችን ውስጥ እንጨምረዋለን። በቅተው አውጥተነዋል በዚህ መልኩ። አሁን ደግሞ በላዩ ላይ ትንሽ ኩዝባራ እናደርጋለን ለዲኮር። በዚህ መልኩ በላዩ ላይ እንሰልሳለን። በጣም ያማረና ቆንጆ መኮረኒ የሆነው ሰርታችሁ ሞክሩ። ከመጀመሪያ እስከ መጨረሻ ቪዲዮ ያያችሁ አመሰግናችኋለሁ። በሌላ እስከምንገናኝ